በ1880ዎቹ ገደማ በኢትዮጵያ የእንስሳት ወረርሽኝ ተቀስቅሶ ብዙ ከብቶችን ፈጀ። ገበሬው እርሻውን የሚከውንበት እንስሳት በመሞታቸው እርሻ ሁሉ አቆመ። ወረርሽኙ በግብርና ላይ ለተመሰረተው የኢትዮጵያ ኢኮኖሚ ከባድ ፈተና የደቀነ፣ በጠላት ተከባ የነበረችውን ሀገር ሉዓላዊነት ጭምር የሚፈታተን ነበር። በታሪክ ማህደር ክፉ ዘመን እየተባለ የሚወሳው ያ ጥቁር ዘመን በህዝቡ ህይወት ላይ ያደረሰው ጥፋትም ቀላል አልነበረም። ከዚያ ጥቁር ዘመን ገፈት ቀማሾች በወቅቱ የ7 ዓመት ህፃን የነበረው ገብረ ህይወት ባይከዳኝ አንዱ ነበር። ገብረ ህይወት ባይከዳኝ ትግራይ ጠቅላይ ግዛት አድዋ አውራጃ ዘንጎይ መንደር ከእናቱ ከወይዘሮ ህልፋ ወልደ ስላሴ እና ከአባቱ ከሻቃ ባይከዳኝ ሰኔ 24 ቀን 1879 ዓ.ም ተወለደ። የአፄ ዮሐንስ ወታደር የነበሩት ሻቃ ባይከዳኝ ገና የ4 ዓመት ህፃን ሳለ ነበር በመተማ ጦርነት ህይወታቸው ያለፈው። ገብረ ህይወት ገና በለጋ ዕድሜው በክፉ ቀን ጦስ ስደት እጣ ፈንታ ሆነና የትውልድ መንደሩን ለቆ ከጓደኞቹ ጋር ወደ ኤርትራ ምድር ተጓዘ። መዳረሻውንም በቀይ ባህር ዳርቻ ከተጣለለችው የምጽዋ ከተማ አደረገ። ለምጽዋ ከተማ እንግዳ የሆኑት ገብረ ህይወትና ሁለት ጓደኞቹ ከቀናት ባንዱ ከመሃል ከተማ ርቀው ቀይ ባህር ዳርቻ ተገኝተዋል። በዙሪያቸው የሚያዩት ሁሉ ለእነርሱ አዲስ የነበረ ቢሆንም ከባህር ዳር ላይ የቆመው አንድ ግዙፍ ነገር ይበልጥ ትኩረታቸውን ስቧል። በእርግጥም ይህ ግዙፍ አካል የጀርመን የዕቃ ጫኝ መርከብ ነበር። የመርከቡ ሰራተኞች በአካባቢው አልነበሩምና ሶስቱ ታዳጊዎች ከመርከቡ ውስጥ ለመግባት አልተቸገሩም። እናም ወደ ውስጥ ዘልቀው ገቡ። ከቆይታ በኋላ ካፒቴኑ ወደ መርከቡ እንደደረሰ ከእይታው የገቡትን ሁለቱን ታዳጊዎች ከመርከቡ እንዲወጡ አድርጎ መርከቧን ለጉዞ ዝግጁ ለማድረግ መንጎዳጎድ ጀመረ። ቅድመ ዝግጅቱን አጠናቆ ጉዞውን ሲጀምር ግን መዳረሻው ከነበረው ጀርመን ሀገር ሃምበርግ ከተባለ የወደብ ከተማ እስኪደርስ መርከቡ ውስጥ የቀረ አንድ ታዳጊ እንደሚገኝ አላስተዋለም። ካፒቴኑ በሆነው ነገር ግራ ቢጋባም ለማመን የሚያስቸግረውን እውነት አምኖ ከመቀበል ውጭ ግን ምንም አማራጭ አልነበረው። ስለ ልጁ ቀጣይ ዕጣ ፈንታ ሲያሰላስል አንድ ሀሳብ መጣለት። ይህም ሚስተር ሶርኒ የተባሉ በቅርብ የሚያውቃቸው ኦስትራዊ ባለጸጋ ዘንድ በማደጎ ማስረከብ ነበር። ሚስተር ሶርኒም ከወዳጆቻቸው ለቀረበላቸው ጥያቄ አዎንታዊ ምላሽ ሰጥተው ህፃኑን ተቀብለው ቤተኛቸው አደረጉት። አሁን ገብረ ህይወት የሶርኒ ቤተሰብ አባል ሆኗል። የሶርኒ ቤተሰብ የመጀመሪያው ጉዳይ የነበረው ገብረ ህይወትን የጀርመንኛ ቋንቋ ማስተማር ነበር። ቋንቋውን ለመልመድ ብዙ ጊዜ አልፈጀበትም። በዚህም የመደበኛ ትምህርቱን ለመከታተል ብቁ ሆነ። ገብረ ህይወት ባይከዳኝ የመጀመሪያና የሁለተኛ ደረጃ ትምህርቱን የተከታተለው በኦስትሪያ ሲሆን የከፍተኛ ትምህርቱን የተከታተለው ደግሞ በጀርመን ሀገር ነው። ከበርሊን ዩኒቨርሲቲ በሕክምና ዶክትሬት ዲግሪውን የተቀበለው ገብረ ህይወት የመጀመሪያው ኢትዮጵያዊ ሐኪም ከሆኑት ከዶክተር ወርቅነህ ቀጥሎ የተገኘ ኢትዮጵያዊ ሐኪም ነው። ገብረ ህይወት የሕክምና ትምህርቱን ባጠናቀቀ ሰሞን ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ በስኳር ደምና ብዛት በሽታ በጠና ታመው አልጋ ይዘው ነበር። በወቅቱ የኢትዮጵያ መንግስት ለንጉሱ የሕክምና እርዳታ የሚያደርጉ 3 ዶክተሮች እንዲላኩለት የእርዳታ ጥሪ ስለማቅረብ የንጉሠ ነገሥቱ እንደራሴ የሆኑትን ነጋድራስ ኃይለ ጊዮርጊስና ደጃዝማች ይገዙ በሀብቴን ወደ ጀርመን አምርተው ነበር። የጀርመን መንግስትም ለእርዳታው ጥያቄ ፈጣን ምላሽ በመስጠት ስቴን ኩለርና ዝንቲግራፍ የተባሉ ጀርመናዊ ዶክተሮችን እንዲሁም ገብረ ህይወት ባይከዳኝን ወደ ኢትዮጵያ ላከ። በዚህ አጋጣሚ ወደ ትውልድ ሀገሩ የተመለሰው ገብረ ህይወት የንጉሠ ነገሥቱ ረዳት ሐኪም እንዲሁም አስተርጓሚም ሆኖ በሚኒሊክ ቤተ መንግስት ከተመ። አፄ ሚኒሊክ በጀርመናውያን ሐኪሞች የሕክምና ክትትል ቢደረግላቸውም ማገገም አልቻሉም። ይባስ ብሎ ህመሙ በረታባቸው። ዚንቲግራፍ የተባለው ሐኪም ሚኒሊክ በደማቸው መርዝ ተገኝቷል፣ የተመረዘ ምግብ በልተዋል ሲል የምርመራ ውጤቱን ማሳወቁን ተከትሎ እቴጌ ጣይቱ ሚኒሊክን መርዘዋል በሚል የጠረጠሯቸውን ሁሉ ማዋከብና ማስፈራራት ጀመሩ። ከተጠርጣሪዎቹ መካከል አንዱ ገብረ ህይወት ባይከዳኝ ነበር። እናም የሚወራበት ሁሉ ለህይወቱ አስጊ ሆኖ ስላገኘው በወቅቱ የብሪታንያ ቀኝ ግዛት ወደ ነበረችው ሱዳን ከዳሪፍ አውራጃ ተሰደደ። ለገብረ ህይወት በባዕድ መሬት ነገር ሁሉ ቀላል ባይሆንም ስራ ለማግኘት ግን አልተቸገረም። የሱዳን የሀገር ውስጥ የደህንነት መስሪያ ቤት ተቀጥሮ መስራት ጀመረ። በትርፍ ጊዜው መጽሐፍ ያዘወትር ነበር። አፄ ሚኒሊክና ኢትዮጵያ የተሰኘው መጽሐፉን የጻፈውም ሱዳን በስደት ሳለ ነበረ። ታኅሳስ 3 ቀን
06 ዓመተ ምህረት የዳግማዊ አጼ ምኒልክ ንጉሠ ነገሥት ዘኢትዮጵያ ዕረፍት ሆነ። የንጉሠ ነገሥቱ ሚስት የእቴጌ ጣይቱ ብጡል ተጽዕኖ ፈጣሪነትም ከምኒልክ ሞት ጋር አብሮ ከሰመ። ከዚህ በኋላ ገብረ ሕይወት ወደ አገሩ ለመመለስ ምንም ስጋት የለበትም። ደግሞም በወቅቱ ራስ ተፈሪና ሌሎች ተራማጅ አስተሳሰብ የነበራቸው ለቤተ መንግስት ቅርብ የሆኑ ሰዎች ዘመናዊ የመንግስት አስተዳደር ለመዘርጋት የሚደረገውን ስራ ያግዛሉ ያሏቸውን ኢትዮጵያውያን ምሁራን ከያሉበት ማደን የጀመረው ነበረ። ለገብረ ሕይወትም እናት ሀገሩን እንዲያገለግል ጥሪ ቀርቦለት እርሱም ሳያቅማማ ወደ ኢትዮጵያ ተመለሰ። በልጅ ኢያሱ አስተዳደር ወቅት የቤተ መንግስት ግምጃ ቤት ሹም ሆኖ ሰርቷል። ገብረ ሕይወት ባይከዳኝ በልጅ ኢያሱና በተፈሪ መኮንን መካከል በተፈጠረው የስልጣን ሽኩቻ ወቅት ተራማጅ ከነበሩት ራስ ተፈሪ ወገን ነበር። የስልጣን ሽኩቻው በተፈሪ መኮንን አሸናፊነት ተጠናቆ ልጅ ኢያሱ ከስልጣን ተነስተው በምትካቸው ንግስተ ነገስታት ዘውዲቱ ዙፋኑን ለመረከብ በዓለ ሲመታቸው ሲደርስ ዝግጅቱን ካስተባበሩት መካከል ገብረ ሕይወት ባይከዳኝ አንዱ ነበር። ልጅ ኢያሱ ከንግስና ወንበራቸው መነሳታቸውን ተከትሎም በ1910 ዓመተ ምህረት በወቅቱ አጠራር የፍራንኮ ኢትዮጵያ ምድር ባቡር የዛሬው የኢትዮ ጅቡቲ የምድር ባቡር ድርጅት የድሬዳዋ ነጋድ ራስ ተብሎ ተሻመ። ገብረ ሕይወት በዚህ ኃላፊነት ወቅት የጉምሩክ አስተዳደር የተሻለ አሰራር እንዲይዝ በማድረግ ስኬታማ እንደነበር ራስ ምሩ ኃይለሥላሴ ካየሁትና ከማስታውሰው የተሰኘው መጽሐፋቸው ላይ አስፍረዋል። ገና በለጋ ዕድሜው በተፈጠረው አጋጣሚ ከሀገሩ ርቆ መኖር ግዴታው ነበርና ከባህልና ቋንቋ ጋር መዛመድ ነበረበት። በዚህም ከአፍ መፍቻ ቋንቋው ጋር መፋታት ግድ ሆነበት። ከረጅም ዓመታት የጀርመን ሀገር ስደት ሕይወቱ ወደ አገር እንደተመለሰ የአማርኛ መምህር ተመድቦለት መማር የጀመረው ገብረ ሕይወት ቋንቋውን ለመልመድ የፈጀበት 7 ወራት ብቻ ነበር። ከዚያም በኋላ አማርኛ ቋንቋን ተጠራቀቀበት ማለት ይቻላል። በእርግጥም ሁለቱን ለህትመት የበቁ የገብረ ሕይወት መጽሐፍ አጼ ምኒልክና ኢትዮጵያ እና መንግስትና የህዝብ አስተዳደር የመጠቃ የአማርኛ ቋንቋ ችሎታ እንደነበረው ይመሰክራሉ። ስራዎቹ ዙሪያ ጥናት ያደረጉ ምሁራንም በዚህ ይስማማሉ። የሥነ ጽሑፍ ምሁሩ ዶክተር አምሳሉ አክሊሉ ስለ ገብረ ሕይወት ስራዎች ቋንቋ ብቃት የሚከተለውን ብለው ነበር። ጽሁፎቻቸው ላይ ምናልባት እኚህ ሰው ከሞታቸው አስቀድሞ ረዘም ያለ ዕድሜ ቢኖራቸው ኖሮ በአማርኛ ስነ ጽሁፍ በኩል ከጠለቀ አስተሳሰብ ጋር ከፍ ያለ አስተዋጽኦ ማድረግ መቻላቸው የማይካድ ነው። ሱዳን በስደት ይኖር በነበረ ጊዜ የጻፈው አጤ ምኒልክና ኢትዮጵያ የአጼ ምኒልክን አስተዳደር ሁኔታ የቃኘበት ሲሆን ተራማጅ አስተሳሰቡን ያንጸባረቀበት ነበር። በዚህ ስራው የመኳንንቱና መሳፍንቱ ከልክ ያለፈ አጎብዳጅነት ተችቷል። ይህም ከዘመኑ ሹማምንት ጋር ክፉኛ እንዳቃቃረው ይነገራል። ጥልቅ የሆነ እሳቤና መሳጭ አቀራረብ መለየው የሆነው ሌላው የገብረ ሕይወት ባይከዳኝ የሥነ ጽሑፍ ሥራ መንግስትና የህዝብ አስተዳደር መጽሐፍ በ16 ምዕራፎችና በ192 ገጾች ተዋቅሯል። መጽሐፉ በመንግስት ምንነትና አስፈላጊነት፣ በኢኮኖሚያዊ ጉዳዮች፣ በእውቀት ምንነትና አስፈላጊነት፣ በወቅቱ የኢትዮጵያ ማህበረ ፖለቲካ አጠቃላይ እውነቶችና በሌሎችም ጉዳዮች ዙሪያ ያተኮረ ነበር። መንግስትና የህዝብ አስተዳደር በመጀመሪያዎቹ ምዕራፎች የሰው ልጅ ተፈጥሮን በቁጥጥር ስር ማዋል እንደሚችል፣ የዓለም ህዝቦች በሀብት ደረጃቸው እንዲራራቁ መንስኤው ጦርነት እንደሆነ፣ ጦርነት ያልነቃና ያልሰለጠነ ህዝብ መገለጫ እንደሆነ ያብራራል። በኢትዮጵያ ጦርነትም ህዝቡ ከፍ ወደ ደረጃ እንዳይደርስ ያደረገው ጦርነት ነው ሲል ይገልጻል። የገብረ ሕይወት የሥነ መንግስት ወይም ገቨርናንስ አስተሳሰብ ከዘመኑ የቀደመ ልንለው የምንችለው ነው። የመንግስትን አስፈላጊነት ሲገልጽ እንዲህ ይላል። ገብረ ሕይወት ባይከዳኝ እንደሚለው ህዝብ የሚመራበት የአስተዳደር ዘይቤ ተለዋዋጭ፣ እንደ ጊዜው ዘመኑ ሁኔታና እንደ ህዝቡ የማህበረ ፖለቲካ ኢኮኖሚ እንዲሁም የእውቀት ደረጃ ሊቀያየር ይችላል። ህዝብ የሚጠቀምበት የማስተዳደሪያ ደርብ እንዴት እንደሆነ በቁርጥ መወሰን አይቻልም። ዛሬ ገብረ ሕይወት ስለ ስራ ምንነትና አስፈላጊነት ሲገልጽ ዋጋ ማለት የስራ መለኪያ፣ ስራ ደግሞ የሀብት መለኪያ ነው። በመሆኑም ሀብት ማለት የተከማቸ ስራ ነው። ማናቸውም ስራ እየቀለለ የሚሄድ ግን ከተጀመረ ወዲያ ነው። ትልቁም ሀብት የሚሰበሰብ በጥቂት ሀብት ሲጀመር ነው። ከዚህ ምክንያት የተነሳ በአንድ ሀገር ውስጥ ከሰራተኛው በላተኛው ሲበዛ የተጀመረ ሁሉ እንደገና ይጠፋልና የበለጠ ስራ ለወደፊት መስራት አይቻልም። በእንደዚህም ያለ ሀገር ውስጥ ህዝቡ እየበዛ ሲሄድ ምግቡ የማይገባ የሆነ ድህነት፣ ችጋርና በሽታ እየሰፋ ይሄዳል። ስለዚህ የአንድ ሀገር ሀብት የሚያድገው ከሁሉ ነገር በፊት ሰራተኛው ከበላተኛው ያላነሰ እንደሆነ ማናቸውም ህዝብ ለኑሮ ከሚያስፈልገው አብልጦ ሲሰራ የበለጠ ሀብት ያገኛል። ገብረ ሕይወት ባይከዳኝ በኢኮኖሚክስ ሳይንስ እሳቤ ውስጥ ትልቅ ቦታ ስለሚሰራው የስራ ክፍፍል ዲቪዥን ኦፍ ሌበር ጽንሰ ሀሳብ አስፈላጊነት ሲያስረዳ እንደሚከተለው ይገልጸዋል። ስራ የሚፋጠነው አተገባበሩ ተከፋፍለው ሲሰሩት ነው። የገብረ ሕይወት እሳቤዎች የዘመናዊ ምጣኔ ሀብት ሳይንስ ጥናት አንድ ዘርፍ የሆነው የልማት ምጣኔ ሀብት ዲቨሎፕመንት ኢኮኖሚክ የልማት ሞዴል ሀልዮቶች አንዱ የሆነው የስትራክቸራል ኢኮኖሚክስ ጽንሰ ሀሳብ መሰረት የጣለ ነው የሚሉ የኢኮኖሚ ባለሙያዎች አሉ። ምዕራባውያን የምጣኔ ሀብት ምሁራን በ1930ዎቹ እና በ1940ዎቹ ገናና አስተምሮ የነበረው ስትራክቸራል ኢኮኖሚክስ መሰረቱ ከደቡብ አሜሪካ በተለይም ከብራዚል ነው ቢሉም በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ሳይንስ ተባባሪ ፕሮፌሰር የሆኑት ዶክተር አለማየሁ ገዳ ከ40 ዓመታት በፊት ገብረ ሕይወት ባይከዳኝ የተባለ
ኢትዮጵያዊ ምሁር በዚህ ጉዳይ ጥልቅ ትንታኔ አድርጎ ነበር ሲሉ በተለያዩ መድረኮች ሞግተዋል። ገብረ ሕይወት ባይከዳኝ በስነ መንግስት እሳቤዎቹ የብዙ ምሁራን አድናቆትን አግኝቷል። እንደ እርሱ አገላለጽ ለአስተዳደር የሚመችና አርነት ያለው ህዝብ ጤናማ የህዝብና መንግስት ግንኙነት እንዲኖር መሰረት ነው። ያልሰለጠነ ህዝብ መብትና ግዴታውን ስለማያውቅ ለማስተዳደር አይመችም። ምክንያቱም ከንግግርና ውይይት ይልቅ ጦርነት ይቀናዋልና። ስለሆነም የመንግስት ተቀዳሚ ተግባር ሊሆን የሚገባው ህዝቡ እንዲነቃና እንዲሰለጥን ማድረግ ነው። ይህ እንዲሆን ደግሞ እውቀት መስፋፋት አለበት። ገብረ ሕይወት በብዙ መልኩ ከዘመኑ የቀደመ በጥልቅ ሀሳቢነቱና ዘርፈ ብዙ እውቀቱ የተደነቀ ሰው ነበር። በአነጋገሩ ደፋርና ለህዝብ ለአገር ለውጥ ብዙ ራዕይ የነበረው ሰው ነበር። እርሱን በቅርብ ከሚያውቁት መካከል አንዱ የነበሩት ራስ ምሩ ኃይለሥላሴ ካየሁት ከማስታውሰው የተሰኘው ተወዳጅ መጽሐፋቸው እንዲህ ጽፈዋል። ነጋድራስ ገብረ ሕይወት የተማረ በጣም ያስተዋለ መልካም ብርቱ ሰው ነበር። ያን ጊዜ ኢትዮጵያ እንደርሱ ያለ 10 የሚሞላ ሰው አልነበራትም። ጳውሎስና የትውልድ ስለ ገብረ ሕይወት ባይከዳኝ ስራዎች እንዲያውቅ ያደረጉ ኢትዮጵያውያን ምሁራን በእጅጉ ሊወደሱ ይገባል። ትልቁን ድርሻ የሚወስደው ግን የገብረ ሕይወትን የልብ ወዳጅ የነበረው ጳውሎስ ኞኞ ነበር። ይህ ሰው ገብረ ሕይወት በሕይወት ሳለ በኢትዮጵያ ጊዜያት የጻፋቸውን በተለያዩ ጊዜያት የጻፋቸውንና በየቦታው ተበታትነው የነበረውን ረቂቅ ጽሑፍ በማሰባሰብ መንግስትና የህዝብ አስተዳደር በሚል ርዕስ በ1916 ዓ.ም በመጽሐፍ መልክ ታትሞ ለህዝብ እንዲደርስ ያደረገ ነው። ፕሮፌሰር ታምራት አማኑኤል ስለ ኢትዮጵያ ደራሲያን በተሰኘው ስራቸው ፕሮፌሰር ባህሩ ዘውዴ ፓዮኒርስ ኦፍ ቼንጅ ኢን ኢትዮጵያ በሚለው መጽሐፋቸው ሪቻርድ ግሪንፊልድ የተባሉ ኢትዮጵያ ታሪክ ተመራማሪ ስለ ገብረ ሕይወት ባይከዳኝ የግል ሕይወት ብዙ የተባለ ነገር የለም። እርሱ ራሱም ቢሆን ግለ ታሪኩን አልጻፈም። መቼና በምን ምክንያት እንደሞተ እንኳን ግልጽ ያልሆነው ለዚህ ነው። የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የኢትዮጵያ ደራሲያን አጭር የሕይወት ታሪክ በሚያስቃኘው አጭር መጽሐፍ ላይ ገብረ ሕይወት በ33 ዓመቱ በታሪክ የህዳር በሽታ በሚባል በሚታወቀው ወረርሽኝ ተለክፎ እንደሞተ ይጠቅሳል። አንድ ትውልድ የሚጋሩትና ገብረ ሕይወትን በቅርብ ከሚያውቁት አንዱ መርስዔያስ ወልደ ቂርቆስ የሃያኛው ክፍለ ዘመን መባቻ መጽሐፋቸው ላይ ገብረ ሕይወት ባይከዳኝ ሰኔ 14 ቀን 1923 ዓ.ም በ44 ዓመቱ እንደሞተ ከመግለጽ ውጪ ስለ አሟሟቱም ሆነ ተያያዥ ጉዳዮች ያሉት ነገር የለም። ፕሮፌሰር ባህሩ ዘውዴ ገብረ ሕይወት በ1912 ዓ.ም እንደሞተ ጽፈዋል። ፍጹም ወልደ ማርያም ያልዘመረላቸው በተሰኘው መጽሐፉ ገብረ ሕይወት ባይከዳኝ ሰኔ 24 ቀን 1911 ዓ.ም በ33 ዓመቱ እንዳረፈ አስፍሯል።